ጉር ነው። ጉድ ሳይሰማ መስከረም አይጠባ የሚባለው በሀገራችን አባባል ይሄ አሁን ያለንበት ጊዜ አይናፋሪ ነች። አይናፋሪ ነኝ። አይዞሽ እናቴ አይዞሽ። እሺ ተለማመጂና ነይ። እሺ ካሜራ ተለማመጂ በደንብ ነይ። እንዴት ነሽ ማሪ? እንኳን ደህና መጣሽ። አለን ነቢያት ከእምነት ነው የምንጀምረው። እምነቱ ሙስሊም እድሜው ከ40 እስከ 45 ጎበዝ ነሽ አንቺ፣ ስማርት ነሽ። ከ40 እስከ 45 በቃ እርግጥ ጉር ነው። ጉድ ሳይሰማ መስከረም አይጠባ የሚባለው በሀገራችን አባባል ይሄ አሁን ያለንበት ጊዜ ይመስለኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? የዛሬ ቪዲዮ እንግዲህ የሚሆነው ምንድነው በሶሻል ሚዲያ ላይ ትዳር ለሚፈልጉ እህቶቻችን በተለይ አረብ ሀገር ላሉ እህቶቻችን ይሆናል ማለት ነው። የሆነ ቪዲዮ አለ። ያን ቪዲዮ አይተን ጉር ነው። ጉድ ሳይሰማ መስከረም አይጠባ የሚባለው በሀገራችን አባባል ይሄ አሁን ያለንበት ጊዜ ይመስለኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? የዛሬ ቪዲዮ እንግዲህ የሚሆነው ምንድነው በሶሻል ሚዲያ ላይ ትዳር ለሚፈልጉ እህቶቻችን በተለይ አረብ ሀገር ላሉ እህቶቻችን ይሆናል ማለት ነው። የሆነ ቪዲዮ አለ። ያን ቪዲዮ አይተን ከዛ ተመልሰን ሀሳባችንን እንለግሳቸዋለን ማለት ነው። ተከታተሉ። ሐላል አያስፈራም። እሺ ሐላል አያስፈራም። እሺ መጥፎው ሐራም ላይ መውደቅ ነው። በሐራም ተቃቅፎ መሄድ ነው። ከማያውቁት ወንድ ጋር ተቃቅፎ መሄድ ነው። ሐላል አያስፈራም። ምን ስንት ነው? 30 ቁርአን ቀርተሻል? እቀራለሁ ግን አልጨረስኩም። መርሐባ። እሺ እድሜው ከስንት እስከ ስንት ይሆንልሽ? ያ ጀማ ኮፕሊንኩን 20 ሺህ እናስገባው። 20 ሺህ እንዴ ሰው 30 በላይ ቢሆን አሪፍ ነው። 30 በላይ ይሆና። መርሐባ ኢንሻአላህ። እሺ ከዚሁ ከአዲስ አበባ? አዎ እኔም አዲስ አበባ ነው ያለሁት። አግብተሽ አታውቂም? አይ አላገባሁም። መርሐባ። ስልክ አስቀምጭልኝ። ሐላል ሆም ላይ እሺ ሐላል ሆም። እሺ አልሐምዱሊላህ። እሺ እንግዲህ ቪዲዮውን እንዴት ተከታተላችሁት ነው? እኔ የመጀመሪያ ጥያቄ የሚሆነው እናንተ አረብ ሀገር ያላችሁ እህቶች በተለይ እዚህ ጋር መታችሁ ባል የምትፈልጉ እህቶች እውነት በቤተሰብ በዘመር በጓደኛ ወይም ደግሞ በራሳችሁ መንገድ ባል አታችሁ የመጨረሻ አማራጫችሁ ሆኖ ነው እዚህ ላይ የመጣችሁት ወይስ እንዴት ነው የሚለው ነው ማለት ነው። ሲቀጥል ደግሞ እንደገና አሁን ላይ ትዳሮች በቃ አላህ ያዘነለት ሲቀር አብዛኛውን ትዳር እያያችሁት ነው። በቤተሰብ በዘመድ ያገል ልጅ ሆኖ መጥቶ እንኳን ራሱ በተለይ አረብ ሀገር ያለን እህቶች በላኝ፣ ቀማኝ፣ ያገባብኝ እንዲህ አለኝ በጣም ብዙ ታሪክ ነው። በሶሻል ሚዲያ ራሱ ብዙ ነው የምንሰማው። በአካባቢያችንም የሚፈጠሩ ነገሮች አሉ። እነዛ የሆኑት በሚታወቅ ሰው ተገብቶ ማለት ነው። እዚህ ጋር መታችሁ በምታገቡ ሰዓት ግን የሚያጋባችሁ ሰው አብሯችሁ አይኖርም። በሚያሳዝን ሁኔታ የሚያጋባችሁ ሰው አብሯችሁ አይኖርም። እሺ ነገ ከነገ ወዲያ አግብተሽ እንደዚህ ሆንኩኝ ብለሽ ብትመጪ ያጋቡ ሰዎች ኢግኖር ገጭተውሽ ነው የሚያልፉት። ከዛስ እኛ ደግሞ በኮሜንት እንገባና እሰይ የኔና መሰሎች ማለት ነው እሰይ ደግ ሆንሽ፣ ማን አግቢ ያለሽ፣ ማን እንትን ባያለሽ እያልን በቁስልሽ ላይ እንጨታችንን እንሰካለን ማለት ነው። በቃ ሌላ ምንም ነገር ማድረግ አይቻልም። በሁለተኛ ደረጃ እናጋባለን የምትሉ ሰዎች የሚያጋባው ሰው ብዛቱ በቲክቶክ ላይ በየገባንበት ሐላል አጋቢ ነው። እሺ ማን ነው የሚጋባው? ይሄ ሁሉ ሰው እያጋባ ማለት ነው። በመቀጠል እናንተ አላህን ልትፈሩ ይገባችኋል ነው የምለው። ምክንያቱም በእናንተ ምክንያት የአንዲት ልጅ ህይወት ቢበላሽ አላህን እናንተ ትጠየቃላችሁ። አሁን እዚህ ላይ ምን እንደፈለጋችሁ ግን አናውቅም። ታዋቂነት ነው፣ ኮሚሽን ነው፣ ምንድን ነው የሚከፈላችሁ?
ወንዱስ እዚህ መጥቶ የሚያገባው በቤተሰቡ ላይ በዘመዶቹ በአገሩ ላይ ሴት አጥቶ ነው ወደ እናንተ መጥቶ እንትን የሚለው። በተለይ አሁን በጣም የሚያምታታ ሰው በበዛበት፣ ሲቀጥል ደግሞ አሁን ላይ በጣም የምንሰማቸው ሆረር የሆኑ የሚዘገንኑ ነገሮች እየሰማን ነው ማለት ነው። እሺ ያስ ይሄ ሰውዬ ገንዘብ መብላት አይደለም መቀማት አይደለም፣ ነገ ቢገላት ለው ሰማህላ አንዱ መናጢ ላይ ጥሏት ቢገላት ማን ነው ተጠያቂው? እሱ እንትና እሱ አዛ እንትና ከዛ ቦይት ይገናኛሉ ቲክቶክ። በሶስተኛ ደረጃ ማወቅ ያለባችሁ ሴቶች ማለት ነው እዚህ ሶሻል ሚዲያ ላይ መተሽ ቁመቷ አጠር ያለ ወፈር ያለ 30 ዓመት 40 ዓመት ምናምን ብለሽ ሶሻል ሚዲያ ላይ መተሽ አግብተሽው ሙስተሂል አክብሮ ሊይዝሽ አይችልም። ይሄንን ማወቅ መቻል አለባችሁ። የምራችሁን ነው ግን እውነት ባል ጠፍቶ ነው ያኒ ባል በቃ አጣችሁ፣ ይሄ የመጨረሻ አማራጫችሁ ነው ማለት ነው። ትዳር እኮ ቀልድ አይደለም። የሚያጋቡ ሰዎች እኮ ወደ የቤታቸው ነው የሚሄዱት። ምን አስባችሁ ነው? ምን አስባችሁ ነው ሴቶች እንዴ? የአረብ ሀገር ሴት በዛም ተቦጥቡጣ እያለቀች እያያችሁ ታየኝ እኮ። እዚህ ላይ ያወቅኩትን ሰውዬ ሂጄ አብሬው ስኖር እንዴት ነው አብሬው የምኖረው እንዴ? ይሄ ሰውዬ ምን ይሁን በምን አውቃለሁ? ሁላችንም ደግሞ ሶሻል ሚዲያ ላይ ያለን ማንነትና በዋናው ማንነታችን ካላስ ፍጹም የተለያየ ነው። ፍጹም እንኳን ሌላውን ተውትና አንድ ሰው ውጭ ላይና እቤቱ ውስጥ እንኳን አንድ አይነት አይደለም። አላህ ያደለው ሲቀር በሶሻል ሚዲያ ላይ የመጣ ሰው ያውም የማታውቂው በሶሻል ሚዲያ ላይ ቆመጡ በሆነ አጋጣሚ ተዋውቃችሁ ከዛ በሂደት ወደ ትዳር ሄደ ችግር የለውም። እሱም ይመጣል እንዲህ ያለች ያ ሰውዬ ጥሩ ሰው ይሁን መጥፎ ሰው ይሁን ሰው የገደለ ይሁን ምን ይሁን አዛኝ ጨካኝ ይሁን በምን ታውቂያለሽ? ኧረ ተው ሴቶች፣ ኧረ ተው ክብራችሁን አዋርዳችሁ። እንደገና ደግሞ በዚህ ሁኔታ ላይ እንዴት ነው ጭንቅላታችሁ እንዴ? የእናንተ ያለው እኮ የትም አባቱ አይሄድም። ያንቺ ብሎ አላህ የጻፈልሽ አለ። ሁለተኛ ደረጃ እዚህ መታችሁ ለማንም ለሶሻል ሚዲያ ግብአት ከምትሆኑ ለአላህ ንገሩት። የምትፈልጊውን ወንድ ለአላህ ንገሪው። አላህ ነው የሚሰጥሽ። እንዴት ነው የምታስቡት? በጣም አስቸጋሪ ይመስለኛል ወላሂ። በጣም እንጃ እኔ አይ ዶንት ኖ ምን እንደምለ ራሱ አላቅም። ግን በደንብ መታሰብ ያለበት ነገር ይመስለኛል። የምታጋቡ ሰዎች ደግሞ እንግዲህ አላህን ፍሩ። ወላሂ የሰው ህይወት አታበላሹ። እናንተ ያን ሰውዬ የምታመጡትን ባል ብላችሁ የምታመጡት ሰውዬ ምን አይነት እንዲሆን በምን አወቃችሁ? በምን ታውቃላችሁ? ነገች ልጅ የሚበድል የሚያስለቅሳት ቢሆንስ? ለማንኛውም እኔ የተሰማኝ ስሜት ይሄንን ይመስላል። ወላሁ አለም። ሰላም አለይኩም ወራህመቱላሂ ወበረካቱ።